መጪው ትውልድ መለስ ብሎ የእግር ኳስ ድርሳንን እያገላበጠ ስለ ክርስቲያኖ ሮናልዶ ከሰማውና ካነበበው እየተነሳ ይጽፋል፣ ይናገራል። እንደኛ ያደለው ደግሞ የአንድን ግዙፍ የእግር ኳስ ታሪክ ከጅማሬው አንስቶ እስከ ፍጻሜው ለማየት ይታደላል። ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ የመጨረሻ ዓለም ዋንጫውን አከናውኗል። ክርስቲያኖ ሮናልዶ ከዓለም ዋንጫ ከተሰናበተ በኋላ እንዲህ አለ። ፖርቹጋል ከኔ በፊት ዋንጫ አላሳካችም፣ በኔ ሰዓት ደግሞ ዋንጫ አሳክታለች አለ። ይህ ንግግሩ ለአንዳንድ ሰዎች ኢጎ የታየበት ሆኖ ተገኝቷል። ንግግሩን ላስተዋለው ትልቅ ነጥብ አለው። እሱም ምንድነው? የዓለም ዋንጫን ካሳካው እሰየው፣ ካላሳካሁም ግን ከብሔራዊ ቡድን ፕሮፋይሌ የሚቀንሰው ምንም አይነት ነገር የለም፣ ቀድሞውንም ቢሆን ስኬታማ ነኝ የሚል መልእክትን ያስተላልፋል። እውነት ክርስቲያኖ ሮናልዶ ከፖርቹጋል ጋር ስኬታማ ነው? የኔን እይታ ላጋራችሁ። ፎሎ ያላረጋችሁ ፎሎ እያረጋችሁ እንዲሁም ኮፒ ሊንክ እያረጋችሁ እስከ መጨረሻው በትኩረት ተከታተሉ። የፖርቹጋል ብሔራዊ ቡድን የእግር ኳስ ታሪኳን መለስ ብለን ለማየት ስንሞክር እጅግ ደካማ ቡድንን እናገኛለን፣ ወይም ደግሞ አሁን ካሉበት ደረጃ ጋር ፈጽሞ የማይገናኝ የዝቅታ ዓመታቶችን እናገኛለን። የዓለም ዋንጫ ወይም የአውሮፓ ዋንጫን ማሸነፍ አይደለም መሳተፍ ቅንጦት ወይም ተአምር ነበር ለፖርቹጋል ብሔራዊ ቡድን። ለምሳሌ የዓለም ዋንጫ ከጀመረበት ከ1930 እስከ 2000 ሚሊኒየም በእነሱ 70 ዓመት አለ በመሃል። በዛ 70 ዓመት ውስጥ 16 የዓለም ዋንጫዎች ተካሂደዋል። ከ16ቱ የፖርቹጋል ብሔራዊ ቡድን 2 ላይ ብቻ ነው መሳተፍ የቻሉት። እጅግ ደካማ ሪካርድ ነው። ከ2000 ሚሊኒየም በኋላ ግን ፍጹም ተቃራኒ የሆነ ብሔራዊ ቡድንን መመልከት ጀመረ። ያለማቋረጥ የዓለም ዋንጫና የአውሮፓ ዋንጫ ላይ የሚሳተፍን ቡድን ነበር ያስመለከቱ። ለዚህም ደግሞ የሚመሰገኑት የወርቃማ ትውልድ የሚባሉት 1970ዎቹ መጀመሪያ ላይ የተወለዱት ያ ማለት የነ ሉዊስ ፊጎ፣ ሩይ ኮስታ፣ ሰርጂዮ ኮንሴሳኦ፣ ጆ ፒንቶ የመሳሰሉት ስብስቦች ለዚህ ክሬዲቱን ይወስዳሉ። አሁን እዚህ ነጥብ ላይ የፖርቹጋል ብሔራዊ ቡድን በወርቃማ ትውልዷ ምክንያት ውድድሮች ላይ ካለመሳተፍ ወደ መሳተፍ መጣች ማለት ነው። ትንሽ ቆየችና ደግሞ ከመሳተፍም አልፋ ወደ ዋንጫ ተፎካካሪነት ተሸጋገረች። ዩሮ 2004 የፍጻሜ ተፋላሚ ነበረች። የ2006ቱ የጀርመን የዓለም ዋንጫ ላይ ደግሞ የግማሽ ፍጻሜ ተፋላሚ ነበረች። እዚህ ጋር ልብ በሉ፣ ይሄኛው ፌዝ ላይ ማለትም ከመሳተፍ አልፈው የዋንጫ ተፎካካሪ ሲሆኑ ያ ወርቃማ ጀነሬሽን እያረጁ መጥተዋል። ስለዚህ አዲስ ጀነሬሽን እነሱን የሚተካ ያስፈልግ ነበር። ከአዲሶቹ ጀነሬሽኖች ደግሞ ዋነኛ ተጠቃሹ ክርስቲያኖ ሮናልዶ ሆኖ ብቅ ብሏል። ስለዚህ ሮናልዶ እዚህ ጋር ሀገሩን ትላልቅ ውድድሮች ላይ ከማሳተፍ አልፎ ውድድሮችን የማሸነፍና ለሀገሩ ዋንጫ የማበርከት ኃላፊነትን የተቀበለው። ከዛም ታላቅ የሚባሉት የሀገሪቱ የእግር ኳስ ፈርጦች እንደ ዮሴቢዮ፣ ሉዊስ ፊጎ የመሳሰሉ ኮከቦች ያላሳኩትን የፖርቹጋል ህዝቦችን ቢሆን ያለመዱትን ዋንጮችን ማምጣት ጀመረ። ክርስቲያኖ ሮናልዶ holds off the European Championship trophy. ነገር ግን ወርልድ ካፕ አልመጣም። ግን ሮናልዶን መለስ ብዬ በታሪክ ለመቃኘት ሞከርኩ። ሮናልዶ ወደ ፖርቹጋል ብሔራዊ ቡድን ሲመጣ በዋነኝነት ዋንጮችን እንዲያስተዋውቅ ነው። እንዳልኳችሁ እነ ሉዊስ ፊጎ ውድድሮች ላይ መሳተፍን ብርቅ እንዳይመስል አደረጉ። ሮናልዶ ደግሞ ዋንጮችን አሳካ፣ ወርልድ ካፕ ባይሆን። አሁንም ቢሆን የዓለም ዋንጫን አለማሳካቱ ለፖርቹጋል ህዝቦች ያሳካቸውን ስኬቶች ወይም ዋንጮች ይሸፍንበታል ብዬ አላስብም። ምክንያቱም ሮናልዶ የፖርቹጋልን እግር ኳስ ሌላ መልክ በራሱ መንገድ አስይዞታል። ለዛም ነው በዓለም ዋንጫው ሲሰናበት መሸኛው ላይ ፖርቹጋል ከኔ በፊት ዋንጫ አልነበራትም፣ ከኔ በኋላ ደግሞ ዋንጫ አምጥታለች ብሎ የተሰጠውን ኃላፊነት በአግባቡ እንደተወጣ የሚጠቁም ንግግርን ጠቆም አድርጎ የተሰናበተው። የዓለም ዋንጫው የሮናልዶ የእግር ኳስ ኬሪየር ላይ የሚጨምርለት የሆነ አይነት ከፍታ አለ። ነገር ግን ባይመጣም ደግሞ ወደ ዝቅታ መልሰዋል ብዬ በፍጹም አላስብም። ምክንያቱም ለምሳሌ በኢንተርናሽናል ደረጃ ከፍተኛ ጎል አስቆጣሪ ሮናልዶ ነው ከውድድሩ በፊት። ከተሰናበተም በኋላ ሮናልዶ በቁጥር ብዙ የኢንተርናሽናል ጨዋታዎችን ከሱ ውጭ ያደረገ አልነበረም፣ አሁንም የለም። ሪከርዶቹ ታላቅነቱ እንደተቀመጡ ነው። ስለዚህ የእግር ኳስ ካሪየሩ ላይ ምንም አይነት መንገራገጭን አይፈጥርም። የዓለም ዋንጫ እጅግ ውድና የሁሉም ተጫዋቾች ህልም ነው። ለተጫዋቾች እፎይታን ይሰጣል፣ ለደጋፊዎች ኩራት ነው። ነገር ግን ይህን ውድድር ለማሸነፍ ድሮ 7 ጨዋታዎችን አንድ ብሔራዊ ቡድን ማድረግ አለበት። አሁን ደግሞ 8 ጨዋታዎችን ያደርጋል። ሮናልዶ እንደሚለው ደግሞ በ7 እና በ8 ጨዋታዎች ታላቅነት ወይም ግሬትነስ አይገለጽም። But it shouldn't define you as a player. No, we define with 14 years old or 41
To define what? To define if I'm one of the best of the history. To win one competition. 6 games, 7 games. You think it's fair? It's not fair. ለምሳሌ ሜሲ የዓለም ዋንጫን ከማሳካቱ በፊት ታላቅ ተጫዋች ነበር። ካሳካም በኋላ ታላቅ ተጫዋች ነው። ነገር ግን ይህ ዋንጫ ሲመጣ ታሪኮች ይቀየራሉ፣ መጥፎ አሻሮች ወይም ናሬቲቮች ይሰረዛሉ፣ ሸክሞች ይቀንሳሉ። ይህን የሚፈጠረው እኔ ሮናልዶ የዓለም ዋንጫ አለማሳካቱን በዚህ መንገድ እመለከተዋለሁ። በመጨረሻም ወንድሜ አማኑኤል ያጋራውን ጽሑፍ እየጋበዝኳችሁ እኔ እዚህ ጋር ላብቃ። ስለተከታተላችሁ አመሰግናለሁ።